ለሚስቶች የሚሰጥ ምክር ፓርት 1 አፈሰሰ ማለት ረካ ማለት አይደለም። ቶሎ መጨረስ ያለባቸው ወንዶች ሚስቶቻቸው አንተማ ራስህን አረካ በቃ አንተማ የራስህን ነገር በቃ አረካ እኔ ምን አገባ ስለኔ ምናምን ብለው ብዙ ጊዜ ንግግር ይናገራሉ። አንደኛ ይሄ ንግግር ካልጋ ውጪ የሚደረግ ነው። ኢሞሽናል ሆናችሁ የምትናገሩት ነገር አይደለም። ሁለተኛ ፈልገው የሚያመጡት ነገር አይደለም። ኦኬ። ሶስተኛ ደግሞ የመጀመሪያ ዙር ቶሎ መጨረስ አለበት ማለት የምትደነግጭበት ወይ የምትናደጅበት ነገር አይደለም፣ ማለፍ ያለብሽ ነገር ነው። አራተኛ በትክክል ቶሎ መጨረስ ካለበት ለሁለተኛ ዙርም ቶሎ የሚጨርሰው ቶሎ መጨረስ ያለባቸው ወንዶች ለራሳቸው ራሱ እርካታ የለባቸው። ስለዚህ አንተ ረክተህ የኔን ነገር ሳታስብ ቀረህ የሚባልበት ነገር አይደለም። እሱ ራሱ አልረካም፣ እመኝ አልረካም ማለት ነው። ስለዚህ እንደዚህ አይነት ነገር ተናግሮ አልጋ ላይ ማሸማቀቅ ሳይሆን ችግር ካለ በትክክል ከግንኙነት ውጪ በሆነ ኢንቫይሮንመንት ካልም በሆነ ረጋ ባለ ኢንቫይሮንመንት መነጋገር፣ ከዛ በኋላ መታከም ካለበት ደግሞ መታከም አለበት ማለት ነው። ሰላም ዶክተር፣ ባሌ ከልክ በላይ ያማረው ተቸግሬያለሁ፣ ምን ላድርገው? ከልክ በላይ ስትይ በመጀመሪያ ምን ማለት ነው? በሳምንት 3-4 የግንኙነት ፍላጎቱ ከፍ ማለቱ ከልክ በላይ አያደርገው፣ ኖርማል ነው። የእነሱ ከልክ በላይ የሚመስለን የኛ የግንኙነት ፍላጎታችን ያን ያክል ከፍ የሚል ስላልሆነ ነው። ባሎች ግዴታ ከፍ ባለ ቁጥር ሚስቴ ግንኙነት እንድታደርግ ፈልጋለሁ ማለትም ትክክል አይደለም። ሴቶች ደግሞ የግንኙነት ፍላጎታችን ከሌለ ባሌ ስለፈለገ ብቻ ፐርፎርም አላደርግ የሚባል ነገር አይደለም። ስለዚህ ማጣጣም አለባችሁ። ከልክ በላይ የሚባል አለ። አሁን ሃይፐርሴክሹዋሊቲ ዲዛየር ዲስኦርደር የምንለው አንድ ወንድ ከግንኙነት ውጪ ማሰብ እስኪያቅተው ድረስ ማለት ስራም የዕለት ተዕለት ህይወቱን የሚያጠቃበት አይነት ከሆነ፣ ብልቱ በማይሆን ጊዜ ላይ የሚቆም ከሆነ፣ ግንኙነት በየቀኑ በቃ ከግንኙነት ውጪ ሀሳብ ከሌለው ግድጆ ግንኙነት ማስደረግ፣ ወደ ሴት ልጅ ማጥቃት፣ ወደ ሴጋ መምታት ምናምን የሚያስኬደው ነገር ከሆነ እሱ ችግር ነው። ኦኬ ሶ እሱ ላይ ሃይፐርሴክሹዋሊቲ ዲዛየር ዲስኦርደር እሱ የስንፈተ ወሲብ አይነት ነው፣ መጥቶ መታከም ይችላል። ለሚስቶች የሚሰጥ ምክር ፓርት 3 የመጀመሪያ ዙር ቶሎ መጨረሱ አይቀርም። የምትደነግጭበት ወይም የምትቆጭበት ወይም የማይሆን ነገር ነው በቃ ይሄ ነገር ስንፈተ ወሲብ አለበት የምትይበት አይደለም። አይኖ አንቺ ሳትጨርሺ ሲጨርስ ማለት ነው ሊከፋሽ ይችላል። እርካታ ደረጃ ሳትደርሺ ሲቆምብሽ በጣም ሊከፋሽ ይችላል። ግን እሱን ደግሞ ክፋት ንግግር ስታናገሩ ጭንቅላቱ ላይ የሚቀር ነገር ይኖራል። ስለዚህ እሱን መናገር የለብሽም። ከዛ በኋላ ደግሞ ከዚህ በኋላ ግንኙነት አላደርግም ብለሽ የምትተኝበት ነገር አይደለም። ኦኬ ሶ የመጀመሪያ ዙር ቶሎ ከጨረሰ በኋላ ለሁለተኛ ዙር ትንሽ ደቂቃ ቆይቶ ይዘጋጃል። እሱም ግንኙነት ድባቡን አስከትሎ ሁለተኛ ዙር ደግሞ መቆየት ይቆያል ማለት ነው። መጀመሪያ ዙርን አልፎ ሁለተኛ ዙርም ሶስተኛ ዙርም ግንኙነት ብትደግሙና አሁንም ቶሎ የሚጨርስ ከሆነ የዛኔ ቶሎ መጨረስ አለበት ማለት ነው። ስለዚህ ነርቭ ላይ ሆርሞን ላይ ያሉ ችግሮች ሊኖሩ ይችላሉ። መቶ መታከም ትችላል። ለሚስቶች የሚሰጥ ምክር ፓርት 4 ትንንሹን ነገር ማድነቅ ልመዱ። እስቲ ማድነቅ ልመዱ፣ አካብት። ዋው እንደ ዛሬ ሆነ አታውቅም፣ እንደ ዛሬ አንበሳ ሆነ ህልኝ አታውቅም ምናምን ብላችሁ ትንሽ ነገር እኮ ሊሆን ይችላል። አንቺ ላይ ልዩነት የሚያመጣ ነገር ላይሆን ይችላል፣ ግን ማጨብጨብላችሁ። ከዛ ስነ ልቦናዊ የሆነ በመድከም በመሳቀቅ በስትረሳቸው አላስደስታትም ከሚል ፍራቻ የሚመጡት ስንፈተ ወሲቦች ማለት ነው አልጋችሁን ትቶ ሲወጣ ታዩታላችሁ። 60% የሚሆኑ ስንፈተ ወሲቦች ስነ ልቦናዊ ናቸው፣ 40% ናቸው አካላዊ። አካላዊ የሆኑ ነገሮች ደግሞ ሁኔታ አይመርጡም። ሁልጊዜ አንድ አይነት ነው የሚሆኑት። ሰው ጠዋት የማይቆም ከሆነ በግንኙነት ሁልጊዜ የሚልፈሰፈስ ከሆነ ስትረስድ ነው ስትረስድ አይደለም የሚባለው ነገር ማይወስን ከሆነ በየግንኙነቱ ቶሎ መጨረስ የሚያስቸግረው ከሆነ የዛኔ ነርቭ ላይ ሆርሞን ላይ ጡንቻ ላይ ደም ስር ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ መታከም ትችላላችሁ። ባለቤቴ እኮ ትናንትና ብልቱ አልቆመም አልጋ ላይ በቃ የማገጠብኝ ነው ከሌላ ሴት ጋር ግንኙነት ጀምሯል ማለት ነው ብላችሁ የምታስቡ ሴቶች ለእናንተ ያለ ምክር ነው። ፓርት 5 ስንፈተ ወሲብ የመማገጥ ወይም ቺት የማድረግ ምልክት አይደለም። ብልቱ ስለተልፈሰፈሰ ቶሎ ስለጨረሰ ዘግይቶ ስለጨረሰ ፍላጎት ስለሌለው እየማገጠብሽ ነው ከሌላ ሴት ጋር ግንኙነት ጀምሯል ማለት አይደለም። ስንፈተ ወሲብ የሚመጣበት አካላዊና ስነልቦናዊ የሆኑ ነገሮች ናቸው። አንድ ወንድ በህይወት ውስጥ በፋይናንስ ጉዳይ፣ ፋሚሊ በማስተዳደር ጉዳይ፣ በራሱ ጭንቀቶች፣ ብዙ በማህበረሰባችን ኖቲስ የማናደርጋቸው ችግሮችና ጭንቀቶች መሀል ያልፋል። እሱ ሊሆን ይችላል። ካልሆነ ደግሞ ቶሎ መጨረሱ በየግንኙነቱ ከሆነ ጠዋት ብልቱ የማይቆም ከሆነ ፍላጎት ጭራሽ በቃ ድርግምግም ያለ ፍላጎት በሳምንት ፍላጎቱ ከሌለ እሱ ደግሞ አካላዊ ነገር ሊሆን ይችላል። ደም ስር ላይ ሊሆን ይችላል ችግሩ፣ ነርቭ ላይ ሊሆን ይችላል ችግሩ፣ ጡንቻ ላይ ሊሆን ይችላል ችግሩ፣ ሆርሞን ላይ ሊሆን ይችላል ችግሩ። በቃ ቺት እያደረገብኝ ነው ብለሽ ከመደንገጥሽ በፊት ባለቤትሽን ማዋራት ሞክሪ።
ጠዋት ላይ የሚቆመውን ነገር ለማስተዋል ሞክሪ፣ ወይም ጠዋት ላይ ይቆማል ወይ ምናምን ብለሽ ጠይቂው። የግንኙነት ፍላጎቱ የቀነሰበት ምክንያት ጭንቀት ላይ ምናምን ካለ ጠይቂው። ከዛ በኋላ ያሉ ችግሮች ካሉ መታየት ይችላል። ወንዶች ይህን ቪዲዮ ለሚስቶቻቸው ላኩላቸው። ለሚስቶች የሚሰጥ ምክር ፓርት 6 አልጋ ላይ በመዋዋቅ ደረጃ ወይም መሀል ላይ ፍስፍስ ሲሆንብሽ ወይም ቶሎ ሲጨርስብሽ አንቺ እርካታ ደረጃ ሳትደርሺ የሆነ ነገር ከሆነብሽ አልጋ ላይ አይደለም የምትናገሪው፣ ስሜታዊ የሆነሽ አይደለም የምትናገሪው፣ ክፉ ባለው ቃላት ወይም ስድብ በተሞላበት ንቀት በተሞላበት ነገር አይደለም የምትናገሪው። እሱ ፈልጎ ያመጣው ነገር ስላልሆነ ማለፍ መቻል አለብሽ። ከዛ በኋላ በተረጋጋ ሁኔታ ራት አዘጋጅተሽ ስሜቱን በማይጎዳ ጭንቀት በሌለበት የግንኙነት ጊዜ እሱ ራሱ ሽንቅቅ ብሎ በሚቀመጥበት ጊዜ ሳይሆን ረጋ ባለ ሁኔታ ላይ ቁጭ አድርገሽ ግንኙነት ላይ እንደዚህ ችግር እያየው ነው፣ አንተ ራስህ የምታስተውለው ከሆነ አላቅም፣ ግን እንዲህ የሆንክብኝ ነው፣ ከድሮ በእንደዚህ አይነት ነገር ቀንሰህብኛል፣ ከድሮ እንደዚህ አይነት ነገር እየተፈጠነ ነው፣ ስለዚህ ችግር ያለ ይመስለኛል እና ሕክምና ብናደርግ መልካም ይመስለኛል ብለሽ ብታናግሪው እሱም ማለት ነው ነገሮችን ለማስተካከል ሞራልና ድፍረት ይኖራል። ስለዚህ ስንፈተ ወሲብ ያለው ባል ያላችሁ ሚስቶች ለንግግራችሁ ጊዜና ሁኔታና አይነት በደንብ ተጠንቀቁ። እና ማንኛውም ስንፈተ ወሲብ ካለባቸው ደግሞ ጡንቻ ላይ፣ ነርቭ ላይ፣ ደም ስር ላይ፣ ሆርሞን ላይ ያሉ ችግሮች ሊኖሩ ይችላሉ። መታከም ይችላል። ዶክተር እኔ በጣም ነው የተቸገርኩት፣ ባለቤቴ በወር 2 ራሱ ለማድረግ በጣም ይቸገራል፣ ደግሞ ልጅ የለንም፣ በዛ ላይ የእሱን ጭንቀት ማየት በጣም ደከመኝ፣ ከተጋባን 10 ዓመታችን ነው፣ ችግሩ የተፈጠረው ቢያንስ 6 ዓመት ይሆነዋል፣ ምን ላድርግ? ምን ታደርጊያለሽ መሰለሽ? በመጀመሪያ ፍላጎት የለውም ነው ወይ ዝግጁነት የለውም ነው? መጀመሪያ እሱ ነገር ነው መታወቅ ያለበት። ኦኬ ሶ ፍላጎት ከሌለው የግንኙነት ፍላጎቱ የሚያንስበት ምክንያት ወይ ሆርሞን ላይ የሆኑ ነገሮች ይሆናሉ ወይም ስነ ልቦናዊ ጭንቀት ሊሆን ይችላል። አንዳንድ ወንዶች ደግሞ ተደጋጋሚ ግንኙነት ላይ ችሎታቸው ሲያንስ ማለት ነው ስለሚሳቀቁ ግንኙነት እየፈሩ ይሄዳሉ። እንደሱ አይነት ችግር ነው ወይ? በወር 2 የሚያደርግ በግንኙነት ጊዜ ብልቱ ጥንካሬ አለው ወይ? ቶሎ ይጨርሳል ወይ? ወይስ ሰዓቱን ጠብቆ ነው የሚጨርሰው? 2-3 ዙር ተደጋጋሚ ማድረግ ይችላል ወይ የሚባለውን ነገር ማየት አለብሽ ማለት ነው። ስለዚህ በጭንቀት ምክንያት በሆርሞን መዛባት ወይም በአካላዊ ነገሮች ናቸው ወይ የመጡት የሚባለው ነገር ነው። ፍላጎት በጭራሽ የለውም ነው ወይስ ችሎታ ስለሌለው እየተሳቀቀ ነው ወይስ ምንድን ነው? የብልት አለመቆም ችግር ካለበት፣ ቶሎ መጨረስ ካለበት፣ ፍላጎት ማነስ ካለበት መቶ መርምሮ እንደ አግባብነቱ ሕክምና ልናስጀምረው እንችላለን። ዶክተር ባለቤቴ ቶሎ የመጨረስ ችግር አለበት፣ በፊት ላይ ትንሽ ይሻል ነበር፣ አሁን ጭራሽ ብሶበታል፣ ገና ስንዘጋጁላ ይጨርሳል። ይህ ነገር በጣም እንድጠላው እያደረገኝ ነው። በትዳር 5 ዓመት ቆይተናል፣ 1 ልጅ አለን። ትዳሬ ባይፈርስ ደስ ይለኝ ነበረ። መታከም የሚችል ነገር ነው፣ ግን ቶሎ መጨረስ አለበት ሲባል ከአንቺ ቀድሞ ስለጨረሰ አይደለም። ማሟላት ያለበት መስፈርቶች አሉ። እነዚህ መስፈርቶች ካሟላ ትልኪዋለሽ ባለቤትሽን፣ እኛ እናስተካክልለታለን ማለት ነው። አንደኛ ቶሎ መጨረሱ 6 ወርና ከዛ በላይ መቆየት አለበት። ሁለተኛ ከመጀመሪያ ግንኙነቱ ጀምሮ ያለ ነገር ከሆነ ከ1 ደቂቃ በታች መሆን አለበት። ብሎ እየመጣ አይነት ቶሎ መጨረስ ከሆነ በፊት ደህና ሆኖ አሁን እየፈጠነ ከሆነ ከ3 ደቂቃ በታች መሆን አለበት። ሶስተኛ የመጀመሪያ ዙሩን አልፎ 2ኛ ዙር ቶሎ መጨረስ አለበት። 4ኛ በ6 ወር ውስጥ 12 ግንኙነትና ከዛ በላይ ማድረግ አለበት። ከ12 ግንኙነቶች ውስጥ ደግሞ 80% የሚሆነውን ቶሎ ከጨረሰ የዛኔ ሆርሞን ላይ ወይም ነርቭ ላይ ያለ ችግር አለ ማለት ልከሹ መታከም ይችላል ማለት ነው። እነዚህ መስፈርቶች የምታሟሉ ከሆነ ቶሎ መጨረስ አለባችሁ ማለት ነው። ስለዚህ መታችሁ መታከም ትችላላችሁ። በማንኛውም ቶሎ መጨረስ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁልጊዜ ክፍት ነው።